ደስ ይለዋልና በእናታችን ቤት ስለተገናኘን እግዚአብሔር ስለጠራን እናመሰግነዋለን። አመስግኑት በያላችሁበት። ያቲ ክብራ ለማርያም እንክብረ ኩሎሙ ቅዱሳን ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል በሚል ርዕስ እንማራለን። ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል ብሎ ቅዱስ ኤፍሬም ለድርሰቱ እንደተናገረ እኛም ልጆቹ እንናገራለን። ዘማሪው ከኔ በፊት የሚነገር የሚወራ አለ፣ ተነግሮ ያላለቀ ዛሬም የሚነገር ከዚህ በኋላም ሲነገር የሚኖር ነገር ግን የማያልቅ በሚል አመላክቶ እንደተወው ነገረ ማርያምን፣ ክብረ ማርያምን፣ ግብረ ማርያምን በሚመለከት የተነገሩት በሙሉ በይቆየን በክፍል አንድነት ተጀምረው ያሉ ናቸው። በዘመናት የታሪክ የትውልድ ቅብብሎች ውስጥ ነገረ ማርያምን ለመጨረስ መሞከር እንደማይቻል ጀምሮ ቀምሶን ለመተው ግን እንናገራለን። በዝማሬውም እንደተመላከተው የሰማነው ይህኑ ነው። አለ ገና ዛሬም የዘመረው ነገም የሚዘምረው እስከ ዕለተ ምጽአት የሚዘምሩ ዘማሪያን እየተነሱ አለ ገና ይላሉ። ስለማያልቅ ነዋ። አልቋል በቃ ሌላ አምጣ የማንልበት የማርያም ጉዳይ ነው። በዝና ደረጃ፣ በክብር ደረጃ፣ በታሪክ አጋጣሚ እስከ ታሪካቸው የተቀበሩት በዓለም እጅግ ብዙ ናቸው። መቃብር የጋረደው መቃብር ያስቆመው ታሪክ ነው ያለው። ወደ ቅድስናው ማዕረግ ስንመጣ ግን ቅዱሳኑ መቃብር ውስጥ ሆነው በዓለም እንደ ፀሐይ ያበራሉ፣ እንደ ከዋክብት ይደምቃሉ፣ ሳይናገሩ ይደመጣሉ። በዝምታ ከተናጋሪዎች በላይ ያስተምራሉ። ዝም አሉ ያልናቸው በዝምታቸው ውስጥ ከተናጋሪዎች በላይ የመደመጥ ድምፀትና የቃል ኃይል አላቸው። ዝምታቸው መንበረ ጸባዖትን ያንኳኳል። የእኛን አገልግሎት ከሰማይም በረከት በማምጣት በመውሰድ የምልጃ ሥራ ይሰራሉ። ሞቱ ብለን የቀበርናቸው ያልሞተ ሥራ አላቸው። ሞቱ በሚባል አይረፈም በሚባል የሚዘገብ ታሪክ ያላቸው ቅዱሳን በእኛ ልብ ውስጥ ግን ሕያዋን ናቸው። ሥጋቸው መቃብር ውስጥ ሆኖ ተመጋቢዎች እየተመገቡት ሊሆን ይችላል። ሥጋቸው እስከ ዕለተ ምጽአት በመቃብር ሲቆዩ የተቀበሩ ያክል ሳይሆን በእኛ አእምሮ ነግሰው ያሉ ያክል እየተሰማን ልክ እንደ መስቀሉን